ጾመ ሰባ ነነዌ። ጾመ ነነዌ ከሰባቱ የአዋጅ አጽዋማት አንዷ ስትሆን የምትጾመው ለ3 ቀናት ነው። ይህች ጾም የምትጀመርበት ዕለትም ልክ እንደ አብይ ጾም ሰኞን አይለቅም። ጾሟ የምትጀመርበት ቀን ሲወርድ ወይም ወደ ኋላ ሲመጣ እስከ ጥር 17 ቀን ድረስ ነው። ቀኑ ሲወጣ ወይም ደግሞ ወደፊት ሲገፋ ደግሞ እስከ የካቲት 21 ቀን ይረዝማል። ጾመ ነነዌ በእነዚህ 35 ቀናት ውስጥ ስትመላለስ ከፍና ዝቅ ስትል ትኖራለች። ከተጠቀሱት ዕለታት አትወርድም፣ አትወጣም። በዚህ ዓመትም በ2018 ዓ.ም ጥር 25 ቀን ትጀምራለች። ጾመ ሰባ ነነዌ የነነዌ ሰዎች ጾም የሚለው የጽሑፋችን ርዕስ እንደሚያስረዳው ይህችን የ3 ቀን ጾም ይጾሟት የነበሩት በነነዌ ኖሩ የነበሩ ሰዎች ናቸው። ከተማዋም በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቾቿም ናምሩድ ነው። ጥንታዊቷ የነነዌ ከተማ እጅግ ሰፊና ያማረች፣ የቁመቷ ርዝመትም 12 ኪሎ ሜትር የሚሸፍን ነበር። በከተማዋ ንጉሱ ሰናክሬም ብዙ ህንፃዎችን ገንብቶባት ነበር። በዚያን ዘመን የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔር ሊያጠፋቸው ሲል ቸርነትና ምሕረቱ የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ህዝብ ላከው። ዮናስ የስሙ ትርጉም ርግብ ማለት ነው። በዳግማዊ ኢዮርብዓም ዘመነ መንግስት የነበረ ነቢይ ነው። ይህ ነቢይ መኖሪያው በገሊላ በጋትፌር ድንበር ከተማ ነበር። አባቱም አማቴ ይባላል። ኢዮርብዓም ሶርያውያንን አባሮ የእስራኤልን ድንበር እንዲመልስ ነቢዩ ዮናስ ትንቢትን ተናግሯል። ነቢዩ ኤልያስ ያስነሳው የሰርጸታዋ መበልት ሕፃን ነቢዩ ዮናስ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። መድኃኒታችን ክርስቶስም የዮናስን ከአሳ ሆድ መውጣት የራሱ ትንሣኤ ምሳሌ አድርጎ ነግሮናል። እግዚአብሔር ሄደህ በነነዌ ላይ ስበክ ባለው ጊዜ ነቢዩ ዮናስ አንተ መሐሪ ነህ፣ ልጠፋ ነው ብዬ ብትምራቸው ሐሰተኛ ነቢይ ይባላለሁ ብሎ ላለመታዘዝ እስራኤልን ልቆ በመርከብ ወደ ተርሴስ ሸሸ። እግዚአብሔርም ታላቅ ንፋስን አስነስቶ መርከቧ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያንም ያላቸውን ሀብት ወደ ባህሩ መጣል ሲጀምሩ ነቢዩ ዮናስ ጥፋቱን ተገንዝቦ ማዕበሉም በእኔ ምክንያት የመጣ ስለሆነ ንብረታችሁን ሳይሆን እኔን ወደ ባህር ጣሉኝ ብሎ ተማጸናቸው። እነርሱም ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳይደረግብን አይሆንም አሉ። ወደ ባህሩ ለመጣል ዕጣ በተጣጣሉ ጊዜም ዕጣው በዮናስ ላይ ስለወጣ ነጋዴያኑ ዮናስን ወደ ባህር ጣሉት። ወዲያውኑ ከእግዚአብሔር ዘንድ የታዘዘ ታላቅ አሳ ነባሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ ያደረሰው። እግዚአብሔር የቅል ተክል ምሳሌ በማድረግ ቅጠሉ በመረቁ ዮናስ ባዘነ ጊዜ አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን፣ እነሆ በታላቂቱ ነነዌ ከተማ ያሉ ከ120,000 በላይ ሕዝብና እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነቢዩ ዮናስን ውሸታም ላለመባል መኮብለሉ ስህተት መሆኑን አስረድቷል። ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሽ አለመቻሉን ተረዳ። የነነዌ ሰዎችንም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋት አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላቁ ዛፍ ቅጠል እስኪጠወልግ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸው በከንቱ እንዳልቀረ አስረድቷቸዋል። ጾመ ነነዌ የ3 ቀን ሱባኤ ናት። በ3 ቀናት ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋት እንደዳኑ ሁሉ በብሉይ ኪዳን አስቴር 3 ቀን ጾማ ጸልያ በእስራኤል ላይ የመጣውን መቅሰፍት እንዲመለስ አድርጋለች። እመቤታችን ቅድስት ድንግል ማርያምም ከበዓል ስትመለስ ሕፃኑ ልጇ ኢየሱስ ክርስቶስ መንገድ ላይ ጠፍቶባት ከ3 ቀን ፍለጋ በኋላ በቤተ መቅደስ አግኝተዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሄሮድስ በሰጠው ምላሽ መልስ 3 ቀን የሱባኤ ፍጻሜ መሆኑን ገልጿል። ጾመ ነነዌ የእግዚአብሔርን ቸርነትና መሐሪነት የምናስታውስበት ጾም ነው። ይኸውም እኛ ፍጡራኑ በበደልን ጊዜ ፈጽሞ ከማጥፋት ይልቅ ምክንያት ፈልጎ እንድንድን ያደርገናል። ዮናስ ለስብከት ፈቃደኛ ባይሆንም እንኳን እግዚአብሔር በተለየ ጥበቡ እንዲሄድ አድርጎታል። በእርግጥ እግዚአብሔር ሌላ የሚልከው ነቢይ አጥቶም አይደለም፣ እርሱንም ጭምር ሊያስተምረው ስለፈለገ እንጂ። የነነዌ ሰዎች የተነሳ ሕያዋን ምሳሌም ናቸው። ይህም ማለት ሰው ጥፋቱን አምኖ ንስሐ ከገባ እግዚአብሔር ይቅር ማለቱን አይተውም።
ለዚህም ነው ዮናስን አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን እነሆ በታላቂቱ ነነዌ ከተማ ያሉ ከ120,000 በላይ ሕዝብና እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል ያለው። ቀደምት የቤተ ክርስቲያን አባቶችም ይህንንና ሌሎች አጽዋማትን እንደምንጾም የወሰኑልን ያለ ምክንያት አይደለም። ሕጉ የተዘጋጀልን እንደ ነነዌ ሰዎች እኛም ጾመን ጸልየን ከኃጢአታችን እንነጻ ዘንድ ነው። ዛሬ ዓለማችን በኃጢአት ማዕበል እየተጠናወተች ባለችበት ወቅት እኛም እንደ ነነዌ ሰዎች ከበደላችን ብንመለስና ንስሐ ብንገባ ቸሩ ፈጣሪያችን እግዚአብሔር ይቅርታና ምሕረት የባህሪው ገንዘብ ስለሆነ ወደ እኔ ተመለሱ እኔም ይቅር እላችኋለሁ ይለናል። ስለሆነም በነቢዩ ዮናስ ላይ የተደረጉ ተአምራትንና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በማስተዋል ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶችና ለወላጆቻችን መታዘዝ ይገባናል። ስንጾምም እግዚአብሔር አምላካችን መዓቱን በምሕረት ቁጣውን በትዕግስት መልሶ በኃጢአት ለጠፋው ዓለም ይቅርታውን ይልካል። በመጾማችን ራሳችን ከመዓትና ከመቅሰፍት ከመዳናችን ባሻገር በእኛ በደል ምክንያት አገራችን እጽዋቱና እንስሳቱም ሳይቀር ከድርቅና ከቸነፈር ይተርፋሉና